ሃይሚን የምትወዷት ብሩኬን የምትወዱት ሰዎች ካላችሁ ለነሱ መልካምነት ነው እንጂ ማሰብ ያለባችሁ መጥፎ ነገር እባካችሁ አጻፉ። አንደኛ ብሩክ ለሷ ፊት እየሰጣት አይደለም ያለው ጭራሽ ብዙ አመት የቆዩ ጓደኛ ሳይሆን እያደረጋት ያለው ጀስታላ እንደ ተራ ጓደኛ ነው እያደረጋት ያለው። ሃይሚ ማለት ሰው ከሚወደውና ከሚያፈቅረው ከሚያከብረው ሰው ጋር ብቻ ነው ሊኖር የሚችለው። ብሩኬ ጥፋት አጥፍቷል። አዎ አጥፍቷል። በቃ መመለስ የሚችል ከሆነ ሃይሚን በእግር በፈረስ ብሎ በቃ የፈለገውን ነገር ቤተሰቦችን አልጥቶ ቢሆን ማስቀረት መቻል ይችል ነበር። ሰዎች እየጻፋችሁላት ነው። ለምን ታስፈራሯታላችሁ? በቃ የራሷን ህይወት ትኑርበት፣ እናንተም የራሳችሁን ህይወት ኑሩ በፈጠራችሁ አምላክ። በቃ ከልጅቱ ህይወት ተው። በቃ ልጅቱ እንድታብድ ነው የምትፈልጉት። እሺ ብሩኬ አይሆንሽም ስላላችኋት አይደለም፣ ራሷ ሁሉን ነገር ታውቃለች። ሃይሚ አስተዋይ ልጅ ነች። ገብታችኋል አይደል? ሃይሚንም እያስፈራራችኋት ያላችሁ ሰዎች አላችሁ። ብሩኬና ሃይሚን ስለለያየሽ አይደለም ብሩኬን የራስሽ ማድረግ የምትችው። እነሱ ስለተጣሉ ብሩኬ አንቺ ሊሆን ይችላል ማለት አይደለም። ገብቶሻል አይደል? ይሄ አምላሳት ነው ምናምን የምትባዩ ልጅ ግን የሴትነት ክብር ቢኖርሽ የሴትነት ወጉ ቢኖርሽ ስደት ባይዘው መሰደድ በጣም መጥፎ ነው። እናንተም ከሀገር ውጭ ያላችሁ ቤተሰቦቻችን ይሄን ነገር ፈልጋችሁት አይደለም ወደ ውጭ ሀገር ሄዳችሁት ስደትን የመረጣችሁ ፈልጋችሁት አይደለም። ነገ ጧት የተሻለ ህይወት፣ ነገ ጧት የተስተካከለ ህይወት ካንተ ህይወት ገብታ የምትቀይርልህ ነገር የለም። እኛ የምንፈልገው ያንተን ደስታ ነው። እኛ የምንፈልገው ያንተን ፍቅር በቃ ሁሉ በቃ ለአንተ ስትስቅ ስትጫወት ነው ማየት የምፈልገው። እነሱ እንደዚህ ሲጣሉላችሁ እንደዚህ ሲለያዩላችሁ ተለያየን ብሎ ቪዲዮ ሲሰሩላችሁ የእናንተ ደስታ መሆን የለበትም። ለኛ ነገር ደግሞ ብሩኬ በተራ ነገር መታለል የለብህም። ጓደኛ መስሎ ጥላት አለ። ሃይሚ ወደ ውጭ ሀገር ሄዳ እናንተ በነፃነት እዚች ጋር አሸሸ ገዳሚ እንድትሉ ከሆነ ያን ነገር ያደረጋችሁ ተሳክቶላችኋል። ዛሬም እንደተለመደው ለየት ባለ ቪዲዮ ነው የመጣሁት። ያው አንዳንዴ ቪዲዮ ላለመስራት ተወስኑና ነገሮች እንድትሰሩ ይገፋፏችኋል። ማለቴ ትናንትና የሆነ የተለቀቀ ቪዲዮ አይታችኋል። እኔም አይቼ በጣም ነው ልቤ ተነካው እና ያን ነገር ደግሞ ለምንድነው ያ ሊሆን የቻለው ብላችሁ ብዙ ሰዎች ጥያቄ ጠይቃችሁ ነበር። አብዛኞቻችሁ ደግሞ የጠየቃችሁ ጥያቄ መልስ ይሆናል ብዬ ተስፋ አደርጋለሁ። እሱ ምንድነው ሃይሚ ለማና እንደተናገርኩኝ ታውቃላችሁ። ስለነማን ለማውራት እንደመጣው ይገባችኋል ብዬ አስባለሁ። ስለ ብሩክና ሃይሚ ለመናገር ነው የመጣሁት። ይሄ ንግግሬ ለአንዴና ለመጨረሻም ሊሆን ይችላል። ብዙ ጊዜ ለአንዴና ለመጨረሻ ነው ንግግሬ እያልኳችሁ ቃሌን አላከበርኩም ነው የሚባለው። ግን ነገሮች ናቸው አሁንም ቢሆን የገፋፉኝ እንድሰራ ያደረጉኝ ተመልሼም እንድመጣ ያደረጉኝ ወደ እናንተ ነገሮች ናቸው። ማለት አንዳንዴ የማይወሰን ውሳኔዎችና ዛሬ ላይ የምንወስናቸው ውሳኔ ብዙ ጊዜ ይለዋለሁ ለነገ ተቀማጭ መሆኑን መዘንጋት የለብንም እና እሱን በማስመልከት ዛሬ የተመለስኩበት ወደ እናንተ የመጣሁበት ሐሳብ ሃይሚ ትናንትና ወደ ውጭ ሀገር ለመሄድ አስባ ሁላችንም ውስጣችንን በቃ ሚናካ ቪዲዮ ነው የሰራችሁ አይታችኋል ምናምን ነገር ብቻ በጣም ነው ማለት እግዚአብሔር በጣም ነው እኔ ውስጥ ያዘነው። እኔ ብቻ ሳልሆን እናንተም የሷ ውድ ቤተሰቦች ጨረቃ ፋሚሊዎች ውስጣችሁ እንደተነካ አስባለሁ በዚሁ አጋጣሚ ለመናገር ነው። እና አንዳንድ ሰዎች ኔጌቲቭ ያሰባችኋላችሁ፣ በመጥፎ ሁኔታ ያሰባችኋት፣ በመጥፎ ሐሳብ ሃይሚን ተረዳችኋት አላችሁ። አንደኛ ነገር ሃይሚ መረዳት መቻል አለባችሁ። አይደለም ውጭ ሀገርና ሌላ ሀገር ብትሄድ እኔ ልታደርገው የምችለው ነገር አንደኛ ነገር እሱ ነው። የኔም ውሳኔ ያ ነው ሊሆን የሚችለው። ምክንያቱም አንድ ሰው የምትወዱት የምታከብሩት በቃ እናንተ በፍቅር የምትመኙት ሰው አብራችሁ ብዙ ነገር ላይፍ እያሳለፋችሁት ያለው ሰው አንድ ቀን ለእናንተ ፊት ሳይሰጥ በተቃራኒው የሚያስባችሁ ከሆነ እናንተ የሚሰማችሁን ነገር ነው ሃይሚ ያደረገችውና አብዛኞቻችሁ የተናደዳችሁባት አላችሁ፣ አብዛኞቻችሁ ደግሞ ያዘናችኋላችሁ። እኔ ከማንም ጎን ሆኜ አይደለም ወይ ከብሩክ ወይ ከሃይሚ ጎን ሆኜ አይደለም ይሄን ቪዲዮ እየሰራው ያለሁት። ግን ምንድነው እንደኔ እንደ ጓደኛ እንደ ተመልካች እንዲሁም እንደ ጓደኛ በቃ ብቻ የተሰማኝን ነገር ለመናገርና እናንተም ለውድ ቤተሰቦቼ ይሄን ነገር ለመናገር ነው የመጣሁት። ሃይሚ አይደለም ውጭ ሀገርና ሌላም ቦታ ብትሄድ በቃ ማለት ራሷን ማግኘት ራሷን ፍሪ ለማድረግ ክሊር በቃ ንጹህ ራሷን በቃ ሪላክስ አድርጋ ለመምጣት ከሆነ የሄደችው መልካም ነው ብዬ ነው የማስበው። ምክንያቱም እዛ ሀገር ብትሄድ ወይ ውጭ ሀገር ወይ አሜሪካ ወይ በቃ ካናዳ አውሮፓ ብትሄድ ራሷን በቃ አለ አይደል እስካሁን ያለችበትን ነገር ድብርት ውስጥ ነው ያለችው ምናምን ነገር ያን ነገር ደግሞ እዛ ሀገር ከሄደች በቃ
ፍሪ ሆና ነው የምትመጣው። የድሮ ሃይሚ የምትስቀው የምትጫወተውን ሃይሚ ተመልሰን የምናያት ይሆናል ብዬ አስባለሁ። እዛ ብትሄድ በበጎነት ብታዩት የተሻለ ነው። ግን በሌላ አይነት ደግሞ ስታዩት አንደኛ ነገር ብሩኬን ተሰናብታ መሄድ ትችል ነበር ምናምን እያላችሁ ነበር። አንደኛ ብሩክ ለሷ ፊት እየሰጣት አይደለም ያለው። ጭራሽ ብዙ አመት የቆዩ ጓደኛ ሳይሆን እያደረጋት ያለው ጀስታላ እንደ ተራ ጓደኛ ነው እያደረጋት ያለው። ሃይሚ ማለት ለሱ ብዙ ነገሩ ነች። ብሩኬም ለሷ ብዙ ነገሩ ነበረ። ግን በአንድ ቃል በአንድ ተራ ንግግር አንድ ሴት ትናንትና መታ ያን ነገር በማድረጓ ህይወታቸውን እንደዚህ ስብርብር በማድረጋቸው እኔ ብቻ ሳልሆን እናንተም ቅር ያሰኘ ነገር ነው ብዬ አስባለሁኝ። እና እቺኛዋ ደግሞ አንድ አይን አውጣለች አብራ የመጣችሁ በፍፄ በኩል መሰለኝ የመጣችሁ ባልሳሳት፣ ሁሌ ተናግሬዋለሁኝ። ፍፄ ጓደኛችሁ ነው፣ ለምንድን ነው ይሄን ነገር የማታደርገው? ብሩኬ ሕፃን ልጅ አይደለም፣ ቆም ብለህ ለምንድን ነው የማታስበው እያልኩ ነበር። ይሄ ነገር ከሆነ የሚያስደስታችሁ ሃይሚ ወደ ውጭ ሀገር ሄዳ እናንተ በነፃነት እዚች ጋር አሸሸ ገዳሚ እንድትሉ ከሆነ ያን ነገር ያደረጋችሁ ተሳክቶላችኋል። ሃይሚ በቃ እንደዚህ አይነት ውስጥ እንድወስን ያደረጋችኋት እናንተው ናችሁ። አንደኛ ነገር ደግሞ ብሩኬ በተራ ነገር መታለል የለብህም። ጓደኛ መስሎ ጥላት አለ። ጥላት መስሎ ብዙ ነገር ለናንተ የማይሆን ሴራ የሚሰራባችሁ አላችሁ። እኔ ስናገር ወይ እንደዚህ በየ ፊት ለፊት ሳወራ እኔ እንደ ሌላ ነገር ታዩኛላችሁ። እኔ በግልጽ ነው እየተናገርኩ ያለሁት። በነገራችን ላይ እኔ ከማንም ወገን አይደለም፣ ወይ ከብሩኬ ወይ ከሃይሚ ሁኜ አይደለም። ሁለቱም የኔ ምርጥ ጓደኞቼ ናቸው። የተሰማኝን ነገር መናገር ያለብኝን ነገር እናገራለሁ። ብሩኬ ጥፋት አጥፍቷል። አዎ አጥፍቷል። በቃ መመለስ የሚችል ከሆነ ሃይሚን በእግር በፈረስ ብሎ በቃ የፈለገውን ነገር ቤተሰቦችን አልጥቶ ቢሆን ማስቀረት መቻል ይችል ነበር። ግን ያን ነገር እያደረጋልን አይደለም ያለው። የኔ ብቻ ሳይሆን የእናንተም ሐሳብ ስለሆነ የእናንተንም ሐሳብ ለመናገር ነው የመጣሁት። ጓደኞቹ ደግሞ በዙሪያ ያላችሁት ደግሞ የነሱን አንድ ነው እንጂ መሆን መቻል ያለባችሁ ማድረግ መቻል ያለባችሁ። እነሱ እንደዚህ ሲጣሉላችሁ እንደዚህ ሲለያዩላችሁ ተለያየን ብሎ ቪዲዮ ሲሰሩላችሁ የእናንተ ደስታ መሆን የለበትም። እነሱ ጓደኞቻችሁ ብቻ ሳይሆን ወንድሞቻችሁ እህቶቻችሁ ናችሁ በዙሪያችሁ ያላችሁ። ሃይሚ ውጭ ሀገር በመሄዷ እኔ ቅር አልሰኝም። ለምን ራሷን ለማግኘት ራሷን ፍሪ ለማድረግ እስከሆነ ድረስ ሄደችው ብዬ ነው የማስበው። እንደኔ አሁንም ቢሆን በሌላ ነገር እንድታዩብኝ አልፈልግም። እኔ ሃይሚ ጓደኛዬ ነች። ያው ቅር ያሰኘኝ ነገር አለ። ሰው ተሰናብታ መሄድ ትችል ነበረ። ከዛ ሚዳ ደግሞ አንድ ሰው በነገራችን አዝኖባችሁ ከተለያችሁ መጥፎ ነው፣ ለነገ ህይወታችሁ የማይሆን ነው። ምክንያቱም አንድ ሰው ካዘነባችሁ መጥፎ ነው። የምሬ ነው የምነግራችሁ። እና ብሩኬ ነገሮችን ህፃንነቱን ትተህ በቃ አሁን ይሄ እንዳዋቂ ስናስብ አንደኛ ነገር እቺኛው የመጣችሁ ልጅ ምንም ለአንተ ህይወት ካንተ ህይወት ገብታ የምትቀይርልህ ነገር የለም። እኛ የምንፈልገው ያንተን ደስታ ነው። እኛ የምንፈልገው ያንተን ፍቅር በቃ ሁሉ በቃ ለአንተ ስትስቅ ስትጫወት ነው ማየት የምንፈልገው። ግን ለአንተ መጥፎ ሰው በቃ መልካም ሰው ጓደኛህ መስሎ የሚጠጋህን ሰው እኛ ደግሞ አብሮህ እንዲሆን አንፈልግም። ልጅቱም አሁን ያመጣት ልጅ ለአንተ ለጊዜው ስለተሳቀች ስለተጫወተች ምንም ለአንተ የምታስብ ልጅ ሆነ አይደለም። አንቺ ብትሆኚ ግን አሁን የመጣሽው አምላሳት ነው ምናምን የምትባዩ ልጅ ግን የሴትነት ክብር ቢኖርሽ የሴትነት ወጉ ቢኖርሽ እንደዚህ ቤት በቃ የሰው ከሚዋደድ ውስጥ በመግባት አይደለም አንቺ ሴትነትሽን ወይ ደግሞ ሰው ይወደኛል ብለሽ ማሰብ ያለብሽ። ሰው የሚወድሽ ከሆነ ብሩክ የሚወድሽ ከሆነ በውጭ መጨረስ ትችላላችሁ እንጂ ከሰው ህይወት ውስጥ ገብተሽ አይደለም ይሄን ነገር ልታስተካክዩ ወይ ይሄን ነገር ደግሞ ብሩክና ሃይሚን ስለለያየሽ አይደለም ብሩክን የራስሽ ማድረግ የምትችይው። እነሱ ስለተጣሉ ብሩክ ያንቺ ሊሆን ይችላል ማለት አይደለም። ገብቶሻል አይደል? ይሄን ነገር ደግሞ እንደምታዩ እርግጠኛ ነኝ። አሁን የመጣሽው ልጅ ብቻ ይሄን ቪዲዮ እንደምታዩ እርግጠኛ ነኝ። እናንተ በማይሆን ነገር በማይሆን ሐሳብ እየደመደማችሁ ልጆቹን በቃ መሀል ላይ ቤንዚን እያርከፈከፋችሁ ያላችሁ ሰዎች ደግሞ ብትታቀቡልና ከድርጊታችሁ ብትቆጠቡ ደስ ይለኛል። እንዳንድ ጓደኛ እንደ ወንድም ደግሞ ሳስበው ወንድም ተብዬው የመጣም ልጅ አለ። እሱም ቢሆን ለእህቱ አስቦ ሊሆን ይችላል። ለእህቱ ያሰበው ነገር ግን እንደዚህ በመሆን ወይ በቃ ልጅቱን በቃ አይምሮዋን በማጨናነቅ አይደለም። ሃይሚና አይምሮዋን በማጨናነቅ ጧትም ማታም እንቅልፍ የማያሳጣ ንግግር በመናገር ልጅቱን በቃ የማይሆን አላስፈላጊ ቃላቶችን እየተናገራችሁ ባትጎዷት የተሻለ ነው። እቺ ልጅ ወደደች እንጂ ምንም ያደረገችው ነገር የለም። እና ደግሞ ቤተሰብ ሃይሚን ነገር ልትወስን የቻለችው ወይ ደግሞ እንደዚህ እያደረገች ያለችው ነገር ይመስለኛል እኔ ባለሳሳት ወይ እያስፈራሯት ይመስለኛል።
ሀይሚ እንደዚህ አይነት ውሳኔ እንድታደርግ እያሰበችው ወደ ውጭ ሀገር እንድትሄድ ስደት ባይዘወይ መሰደድ በጣም መጥፎ ነው። እናንተም ከሀገር ውጭ ያላችሁ ቤተሰቦቻችን ይሄን ነገር ፈልጋችሁት አይደለም ወደ ውጭ ሀገር ሄዳችሁት። ስደትን የመረጣችሁ ፈልጋችሁት አይደለም። ነገ ጧት የተሻለ ህይወት፣ ነገ ጧት የተስተካከለ ህይወት ይኖረናል ብላችሁ ስላሰባችሁ ነው እንጂ ሀገራችሁን ለቃችሁ የምትሄዱበት ምንም አይነት ምክንያት ሊኖራችሁ አይችልም። አንዳንድ ሰዎች ሀይሚን በጎን እየመጣችሁ የማይሆን ነገር ማለት ነግሬያችኋለሁ። መጀመሪያ ዘመድ መስላችሁ ጓደኛ መስላችሁ ለሷ መጥፎ የምታስቡ ሰዎች አላችሁ። ሀይሚንም እያስፈራራችኋት ያላችሁ ሰዎች አላችሁ። ከብሩኬ ህይወት ራቂ እናንተ ስላላችሁ አይደለም ሀይሚ ከብሩኬ ህይወት የምትወጣው። እናንተም ደግሞ ብሩኬ አይሆንሽም ስላላችኋት አይደለም። ራሷ ሁሉን ነገር ታውቃለች። ሀይሚ አስተዋይ ልጅ ነች። ገብቷችኋል አይደል? ለሀይሚ እየወገንኩ ለብሩኬ እንትን እያልኩ አይደለም። ሀይሚ ትክክለኛ ውሳኔ ነው እየወሰነች ያለችው። ምክንያቱም አንደኛ ነገር የቤተሰብ ጫና አለ። ወንድሟ እንደዚህ እየተናገራት ነው፣ ብዙ ነገር እያላት ነው። በውስጥ ኮመንት ብዙ ሰዎች እየጻፋችሁላት ነው። ለምን ታስፈራሯታላችሁ? በቃ የራሷን ህይወት ትኑርበት፣ እናንተም የራሳችሁን ህይወት ኑሩ። በፈጠራችሁ አምላክ በቃ ከልጅቱ ህይወት ተው። በቃ ልጅቱ እንድታብድ ነው የምትፈልጉት? እሺ ልጅቱ ወይ አብዳ ጨርቋን ጥላ እንድትሄድ ከሆነ የምትፈልጉት ያ ነገር ደግሞ አይሳካላችሁም። እኛ ወንድሞቿ እያለን ያ ነገር ደግሞ አይሳካም። ሀይሚ ጨርቋን ጥላ የምትሄድበት ነገር ምንም አንዳችም ነገር የለም። ሀይሚ እንደዚህ አይነት ነገር በቃ የማይሆን ሀሳብ እንድታስብ የሚያደርጋት አንደኛ ጭንቀት ነው። ሁለተኛ ነገር ደግሞ እናንተ እያስፈራራችኋት ነው። በቃ ይሄን ነገር የሆነ ሰው እያስፈራራት ነው በእርግጠኝነት ሀይሚ ይሄን ውሳኔ እንድትወስን ያደረጋት። ሁላችንም ለነገ ይሆነናል ብላችሁ ለነገ የተሻለ ህይወት ያስበንልናል ብላችሁ የምታስቡት ሰው ብቻ ጋር ነው ያን ነገር መኖር ያለባችሁ፣ ህይወታችሁ መኖር ያለባችሁ እንጂ ሰው ስላጨበጨበ ሰው ስላወራ የማይሆን ሰው ጋር ገብተሽ ብሩክን የራሴ ያደርጋለሁ ማለት የሳሳት አመለካከት ነው። ስለዚህ አንቺ እባክሽ በመጣ ግድሽ እባክሽ ተያቸው። ከቻልሽ ሁለቱን አንድ የማድረግ ነገር ስሪልን። እኔ ስራ ላገኘሽ ነው፣ ስልክሽም ቢስላለኝ ነው። እባክሽ በፈጠረሽ አምላክ ከሁለቱ ከሚጓደዱ ልጆች መካከል ውጪልን በቻልሽው አቅም። አለቀ። ብሩክም የዋህነቱን ተጠቅመሽ ከሆነ እንደዚህ የምታደርጊው የዋህ ነው። ብሩኬ የዋህ ስለሆነ ይሄን ነገር ላንቺ ስለሳቀልሽ ምን ስላለልሽ የኔ ይሆናል ማለት የተሳሳተ ነው። ሀይሚም ደግሞ በየዋህነትሽ ዛሬ ላይ የምትወሰኛቸው ነገሮች ለነገ ከባድም ሪስክ እንደሚያስወስድሽ ማወቅ መቻል አለብሽ። ታያቸው በቃ እዛም ሄደሽ የተስተካከለ ህይወት እንደማትኖሪ አውቀዋለሁ። ውጭ ሀገር ሄደሽ የማይሆን ነገር እንደምትኖሪ አውቀዋለሁ። ምክንያቱም እናንተ የምትወዱት ሰው ጋር ብቻ ነው የተስተካከለ ህይወት የተስተካከለ ላይፍ ልትኖሩት የምትችሉት እንጂ ሰው ስላጨበጨበ ስላወራችሁ ስለሄዳችሁ ምንም የተስተካከለ ህይወት ልኖሩ አትችሉ። ለአንዴና ለመጨረሻ ደግም የምናገረው ነገር ይሄ ብቻ ነው። አንድ ሰው ከሚወደውና ከሚያፈቅረው ከሚያከብረው ሰው ጋር ብቻ ነው ሊኖር የሚችለው። ገብታችኋል አይደል? እንጂ እናንተ ከማትፈልጉት ሰው ጋር ሰው ስለገፋፋችሁ ሰው ስላወራላችሁ ያ ሰው ጋር ስለኖራችሁ ህይወታችሁ የተስተካከለ ሊሆን ይችላል አይባልም። እባካችሁ ከሁለታችሁ ህይወት ውጡልን። ከሄደችም ደግሞ በሰላም መረቃችሁ ሸኙልን። የማይሆን ነገር መጥፎ የምትጽፉ ሰዎች ኮመንት ስላለ በውስጥ የምታስፈራሩም ሰዎች ስላላችሁ እባካችሁ ተው። ሀይሚን የምትወዷት ብሩኬን የምትወዱት ሰዎች ካላችሁ ለነሱ መልካምነት ነው እንጂ ማሰብ ያለባችሁ መጥፎ ነገር እባካችሁ አጻፉ፣ አታስፈራሩ፣ ቴክስት አታርጉ። ይሄን ነው ልላችሁ የፈለኩት። በቃ ለአንድና ለመጨረሻ ለመናገር ይሄን የመጣሁት እባካችሁ ተው፣ ህይወታቸውን ይኖሩበት፣ አትበጥጧቸው። የማይሆን ነገር እንትን አትበሉ። አንቺን ብትሆኚ በቃ ከህይወታቸው ውጪ የምትይ ከሆነ እኔ የማደርገውን ነገር አደርጋለሁ። ውድና የተከበራችሁ ቤተሰቦቼ ለእናንተ ለመናገር ያሰብኩት ሀሳብ ይሄን ነበር። ሀሳባችሁን መልሼላችኋለሁ ብዬ አስባለሁኝ። ከነገ ወዲያ በቀጣይ ቪዲዮ እንደምመለስ እርግጠኛ ነኝ። ወዳችኋለሁ፣ አከብራችኋለሁ የኔ ውድ ቤተሰቦች። በያላችሁበት ሰላማችሁ ብዝት ይበል።